ዮያ አሸማ አከም ጅርቱ እንደምን አላችሁ በዛሬው አፋን ኦሮሞ የትምህርት ክፍላችን የምግብ አይነቶችን እንመለከታለን የምግብ አይነቶች በአፋን ኦሮሞ ተሪሳ ጎሰኛታ ዮኪን ጠንጋ ይባላሉ ኛታ ወይንም ጠንጋ የሚሉት ቃላቶች ምግብ የሚለውን ቃል ለመተካት እንጠቀምባቸዋለን የምግብ አይነቶችን በሶስት ከፋፍለን እንመለከታለን በመጀመሪያም በዕለት ተዕለት የምንመገባቸው የተለያዩ ምግቦች እናያለን ቡዴና እንጀራ ኢቶ ወጥ ኡካምሳ አፋኝ መርቃ ገንፎ ጮሮርሳ አንጮቴ ኢረዲባ አነባበሮ ጩኮ ጨጨብሳ ቡነቀላ መጢኖ ቂጣ ኢቷንዳንቆ ዶሮ ወጥ አካዊ ቆሎ ዳቦ ከዚህ በመቀጠልም አትክልትና ፍራፍሬዎችን እንመለከታለን አትክልትና ፍራፍሬ በአፋን ኦሮሞ ኩዱራፊ ሙዱራ ይባላል ሰዬ ድንች ሚጠጢሻ ስኳር ድንች ካሮት ራፉ ጎመን ቁልቢ ቀይ ሽንኩርት ቁልቢ አዲ ነጭ ሽንኩርት ቲማቲም ቃሪያ ፓፓያ ሙዝ ሜጆ ሸንኮራ ብርቱካን በሶስተኛው ረድፋችን ደግሞ የተለያዩ መጠጥ አይነቶችን እንመለከታለን ኡጋቲ መጠጥ ቢሻን ውሃ አነን ወተት ቡና ዳኢ ጠጅ ፈርሶ ጠላ ሻይ እስካሁን ያየናቸው የተለያዩ የምግብ አይነቶች ሲሆኑ በምግብ ውስጥ በመጨመር ደግሞ ለምግብ የተለያየ ጣዕም የሚሰጡ የተለያዩ ቅመሞች አሉ እነዚህም በአፋን ኦሮሞ ሜሲቱ ይባላሉ ከነሱ መካከል አባሱ ደጉራቻ ጥቁር አዝሙድ አባሱ አዲ ነጭ አዝሙድ በርበሬ ሽሮ ቀረፋ ወጊዮ ኮረሪማ ኮሾኖታ ኮሰረት ጭላታማ ጤናዳም በሶ ብላ ዝንጅብል ሱንቆ አብሽ እርድ ሶጊዳ ዮኪን አሻቦ ጨው እንግዲህ እስካሁን ተመለከትናቸው የተለያዩ የምግብና የመጠጥ የአትክልት እንዲሁም ደግሞ የቅመማ አይነቶች በአፋን ኦሮሞ ነበር ስለተከታተሉን እጅግ አድርገን እናመሰግናለን ማንኛውም ጥያቄ ወይ ማስተያየት ካሉት kako@gmail.com በሚለው ኢሜል አድራሻችን ወይንም kako_official በሚለው ስማችን በተለያዩ ሶሻል ሚዲያዎች ላይ ሊያገኙን ይችላሉ እናመሰግናለን ገለቶማ